رضوان ينام نواتي دلقو جرام بطبخة قصة جاني رضوان سويت ولا ها طبخ ما شاء الله وريني هلا يلا امشي هلا ما شاء الله بلو جن እንደምታዩት ይሄው ايوه خلاص እኔ ታጃዘፍ እንግዲህ እንደምታዩት ዳውት ባገያ ጨርሰናል ወጡን ሰርተን እንግዲህ ጨርሰናል ደቃውን ጨማምር ያለው በቃ እንግዲህ ሲበላ ደግሞ እናሳያቸዋለን ተመልከቱ السلام عليكم ورحمة الله وبركاته وبركاته فلجمتو تسمع جرتو الحمد لله سنكم درسن هذا دي بنجرا مالك دي يونا تستني هذا ريتاج بدينا بوكيسني تري يقلقلا هذا ريتاج نانتوشا ما هي يارا بدينا نانتوشا بدينا جايبات بوسان أجدتي من لا داوت ታኪያ በስ እንጀራው እንዴት እንደሚያምር ተመልከቱቻችን ማን እንጀራ እንዴት ነው የሚጋገረው የየመን እንጀራ እንዴት ነው ካላችሁ በጣም እንጀራ ስለዛሬው እንግዲህ እንደምታዩት እንጀራው በጣም ያምራል በእውነት ላሳያችሁ እንዴት እንደሚጋገር እና ተመልከቱቻችን አቀን ሐራ ካንፌ ጉዴና በሱፊ ጉዴና ካንቲቶ ሸማዮና ጀተኒ دينا زاري فيتي بتوعد تسجيل جرا تقدر نو فيتي ولا غلطان إننا ريتاجي متجاتنا كأكرا له لالج كيف سلمهم زاري مطبخ هنا السلام عليكم ورحمة الله وبركاته كيفكم انتم؟ الحمد لله اليوم أنا أسوي لها أساعد أمي أيوة شعر كده مشغلة طيب ربطي وجي يلا لا ليش؟ رضوان مطبخ نزاري ولا تشينم هلاتشو የመን እንጀራ ማነው ግን ሲቦካሳ ማሳየት ነበረብኝ ዛሬ ቆንጆ እንጀራ እንገይጋገርን ነው እርቴ አይ ለኩሰናዋ እንደምታውት ነው ማይክበር ምን ያደርጋል እንግዲህ እንደምታውት ይሄው እዚህ ምጣዱን ጥደናል እንገጥማለን እንደዚህ ከነትጅቋልና ጉዴና ሪታጅኒን ቡሳ ጀቴ አንስሞ ጉዴና ቆንጆ እንጀራሲ ቆንጆ የሆነ ወለ ቆንጆ ይሆን ምትላየው ነው እንዴት ነው ያቦካሹ ካላችሁ እርሾውን ትመቱታላችሁ ማሳየት ነበረብኝ እርሾውን ትመቱቱና በጣም ኩረፋት እስከሚወጣ ድረስ ትመቱታላችሁ እርሾ ያኒ ሙሽ በካሜራ ሳይሆን እርሾ ተቀመጠ እርሾ አለ እሱ በሱ ነው የሚቦካ የካሜራ እንጀራ አያምርም እና ዛሬ እንግዲህ እንደምታዩት ሪታጅ መጋግራለሁ ብላለች ለርስኩባ ሪታጅ መጋግራለሁ ብላለች እንደምታዩት እንጀራ እንግዲህ እንደምታዩት አሁን አሰፋለሁ አዲስ ኮምፒስ ማገየ ነው እንዴት እንዳቦካሽ ያላችሁ እርሾን ትመቱትና ከዛ በኋላ ውሃ ለብ ባለ ውሃ ሾይያ ለብ ባለ ትንሽ ለብ ባለ ከዛ በኋላ ታቦኩታላችሁ በደንብ ትመቱታላችሁ ሙሽ እንደዚሁ ነካነካ አርጋ ያኔ በደንብ ትመቱታላችሁ ከዛ እንደምታዩት አሁን እንግዲህ ልጋግረው ነው ለማንኛውም ግን እንጀራው ይሄ ምጣዱ አይተነሰስም እና ነው ማለት እንጀራው ያኔ ምጣዱን ካነሳችሁት እንጀራ እንትን ድልዝ ያረጋል ቂጡ ማለት አይን ለነሱ ይጣፋል ምን ሪታጅ እንግዲህ ያሰፋፍ ነው እንደምታዩት ስጎሪ እንደምታዩት ተመቆጠጫችን እንጀራውን አሰፋ ነው ማሻአላ በሉ እንደምታዩት እንግዲህ ከፍተናል ለህና እንጀራ ነው ምንም አይልም የየመን እንጀራ እንግዲህ እንደምታዩት እንግዲህ አውጥተን እንደምታዩት ዝንገጋግር ያለው እንደምታዩት ቆንጆ እንጀራ ከናቶሽኒ ጅራ ማሻአላ ያምራል አያምርም እንዳትሉ በጣም ያምራል በእውነት እና
እንደዚህ ጋግሬ ጨርሻለሁ። አሁን ሪታይ ታሰፋለች። ያኔ ገና እኔ ግን አልጨረስኩም። ተመልካቾቻችን ሪታይ ልታሰፋ ነው እንጀራ። ሪታይ يلا هيا الله يلا امشي الله ما شاء الله بلو ግን እንደምታዩት ይሄው ايوه خلاص ሪታይ ያሰፋ እንጀራ ስፍታለች እንደምታዩት። ሪታይ እንግዲህ አላህ ይስጥር በሉ አፍሮዋለች ግን ተአለም ስቡሪ እሺ ما شاء الله ሪታይ ያሰፋችሁ እንጀራ ውስጥ لا ሪታይ ያሰፋች ሪታይ ቆንጆ እንጀራ ጋግረሻል። ما شاء الله በሉ። ልጅ እንግዲህ ሴት ልጅ ያለው ሰው እንደዚህ ነው። በእናታቸው እንግዲህ ይጠቅማል ያገለግላል። እና ለማንኛውም እዚህ እኔ ጋግሬ ጨርሻለሁ። ትንሽ ነው የቀረኝ። በጣም ያምራል እንጀራው ما شاء الله በሉ ነው የምላችሁ። ዛሬ ቆንጆ እንጀራ ጋግረን ክፈች ሪታይ ክፈች እንጂ ያው የሪታይ እንጀራ እንደዚህ ያምራል። ይላና በአና እንጀራ የሪታይ እንጀራ እንደምታውቁት ያሰፋችሁ እንጀራ እንደዚህ ይመስላል። ይላ ሰሊሳበር ጎበዝ እንደምታውቁት እሷ አመቷ ገና 8 ነው። ያገዘች ነው መስላል። አሁን ወጥ እንሰራለን ዛሬ እንግዲህ ብቻችንን እንደዚህ ሸፈርሸቃ እያልን ነው። ወጥ እንሰራለን በኋላ ላይ እናሳያቸዋለን። አሁን እንጀራ እንግዲህ ትንሽ ነው ቀረን ጋግረን ጨርሰናል። ሪታይ እንደምታዩት የሪታይ እንጀራ በጣም ወፍራም ነው ግን እየለመደች ነው የምላችሁ። እና እንግዲህ ተመልካቾቻችን እንደምታዩት ወጥ ቆንጆ ወጥ እየሰራን ነው። ታሪክም ባይኖር እንግዲህ ማዲ ነው ደሩሪ ወንድ እኛ ለወዳችን እንግዲህ ወንድ የለም ብለን ዝም ማለት የለብንም። እና እንደዚህ ነው የምላችሁ ተመልካቾቻችን። ምንድነው ዛሬ ምን ሰራው እንደምታውቁ ጆዋን ለልጆቼ እንግዲህ እኔ ማለት ነው ወላሂ ጆሌክያ እንጀራጣ ወላሂ አልሐምዱሊላህ ረብል ዓለሚን። እና እንደዚህ እየሰራን ዛሬ እዚህ ጋር ደግሞ አልጨምራለን ለልጆቼ ኖራለሁኝ ነው የምላችሁ። ጆሌክያ ይችላል ዘይዳ እሱ እንደዚህ እያሰቃየኝ ምን ማንኛውም ዳውት ተታገያ ዛሬ እንግዲህ ወጥ ሰርቼ ደቃ ትንሽ ደቃለች እሱና ታያችኋለሁ። ደቃውን ትንሽ ደቃለች እሷን አጥቤ ጨምሬ ከዛ ቆንጆ ዛሬ ቀዳም በላለን ቀዳ አጃኢባኛና ሐራጆሌ ወጂ ዳውት ተታገያ ተናፍርፈ ካለዲ ኮና ሐራጁ ማአዳምቲ ስልቤቱ ዛሬ እንትን ነው አይሰሩም። ነገ ኢንሻአላህ ነገ ቀዳላችኋለሁ ምን እንዳሉኝም እንግዲህ ነገ ነው ሁሉም ነገር እንትን የሚሉት እንጨርሱት እና ማን እንዳወጡ ታዲያ ኩርሲዬን አያ ዛሬ እኮ ርዷንም አልቀረም ወጥ እየሰራ ርዷን ይናፍ ነው ወጥ ደረጉ ጅራም መጥፋካ ከሰጀኔ ርዷን ሰውት ወለ طبخ ما شاء الله وريني الله ቆንጆ ወጥ ነው። እና ተመልካቾቻችን ለማንኛውም ዛሬ ይሄንን ይመስላል ቪዲዮ ይዤላችሁ የመጣሁት። ለምን ካልዲ خلاص አራጅ ማራ ዛሬ እንግዲህ ልጆችን ቀዳ ሰርቼ ቆንጆ ቀዳ ሰርቼ ባልተቤት የሚለብዬ ቁጭ ማለትም የለብኝምና ሰርቼ አበላለሁ ልጆችን። ለባል ብቻ አይደለም ምግብ የሚሰራው እና ልጆቼም እንደባልናቸው ነው የምላችሁ። አሁን እንጀራ ቅድም ጋግሬ ጨርሻለሁ። አሁን ደግሞ እንደምታውቁ ቆንጆ ትንሽ ደቃለች እንደምታውቁ ደቃም ለብቼ እንደምታውቁ ትንሽ ደቃ እንግዲህ ያኔ ደቃ ማለት እዛ ሀገር እቺን ጨምራለሁ። በስ ለሐም ነው በስ የተፈጨ ነው ለሐም ነው ስጋ ነው የተፈጨ ስጋ ነው ነው የምላችሁ። እና ይሄንን ጨምሬ አሁን
ዛሬ ልጆች ጋር ቀዳም ብላለን ነው የምላችሁ። በጣም እንግዲህ ምን ላድርግ ካልጅ ነገር በጣም አሳሳቢ ሆነ እና እንደዚህ ነው። እንደምታውቁት እንግዲህ ደቃውን ላጥፈው ነው። እንግዲህ እንደምታውቁት ዳውት ባግያ ጨርሰናል። ወጡን ሰርተን እንግዲህ ጨርሰናል። ደቃውን ጨማምር ያለው በቃ እንግዲህ ሲበላ ደግሞ እናሳያቸዋለን። ተመልከቱ። ማን የሰራው ወጡን አንቺ ወላ ምን ሰላህ ወጥ انا والله ወጡን አንቺ ነሽ የሰራሽው? የላ እንግዲህ ተመልከቶቻችን አሁን ጨርሻለሁ። በኋላ ሲበላ ደግሞ እናሳያችኋለን። እንግዲህ